የራቁት ቪዲዮ ይኖረዋል። ምክንያቱም ምንም በማታውቀው ነገር ልጁ መናገር አይችልም ምናምን እያለ እየተሰሚ ጆን ዳንኤል ክሬዲት የተሰጠው ምንድን ነው? አክብሮ መጦ አትሊስት ህዝቡ ሳፖርት የሚያደርገውን ሰው አውርቷል በሚለው ነው። ለጆን ዳንኤል እየቆምንለት ሴት የሚያግዙ ከሆነ አዳምጥኛለ። ጆን ዳንኤል ያመጣው ነገር ትክክል ነው። ኤክስ ራይት ማለት አንችልም። ቢኮዝ ሁለቶች ገብተው እስካልተናገሩ ድረስ ምን ብለን ነው ይቅርታ ደግሞ ምንጠይቅ? አይደለም ይሄ ትክክል አይደለሽም፣ ትክክል ካልሆንሽ አይደለሽም። ሴትም ብቻ ደግፈን ማውራት እንችላለን አንችልም። ወንድም መባል ሚስቱና ልጁ ምን አደረጉ? ምን አደረጉ? በምን ኃጢአቷ ነው ሚስቱ የምትሰደበው? እንደውም ተበዳይ እኮ ናት። ከተበደለች ምን አደረገች? ሁለቱ በተነጋገሩት ህፃኑ ልጅ ምን አደረገ? ልጁ መናገር አይችልም፣ በሽተኛ ልጅ ነው የወለደው እየተባለ ለምንድን ነው በዚህ ልክ ጆን ዳንኤል ድረስ የሚካሄደው? ምን አደረገች? ይኸው እየተሰደበች ነው፣ እየተዘቀዘቀች እየተሰደበች ነው። ልጁ እየተሰደበ ነው፣ ሚስቱ እየተሰደበ ነው። እንደውም ማዘን ካለባቸው ለአዶናይ እና ለጆን ዳንኤል ሚስት ነው ማዘን ያለባቸው። ሁለቱ ችት እየተዳረጉ ነበረ። ስለዚህ ጆን ዳንኤል በጣም የተሄደበት ርቀት ጆን ዳንኤል ለመጣል በጣም የመጨረሻ ያስጠላል። ሚስቱ ምን አደረገች? ስላጎቱ ማውራት አይደለም። ዳዊት ደሪባ እኮ እኛም እናውቀዋለን። በሱ እድሜ ባንሆንም እናውቃለን፣ ብዙ ታሪክ እናውቃለን። እኛም እኮ ወመኔ ፋሚሊ ያለን ጋይስ ምን የምታወሩት? ዳዊት ደሪባ ድሮ በነበረው ታሪክ አሁን መደባደብ አለበት ብላችሁ የምታስቡ ሰዎች አላችሁ። አጎት፣ አክስት፣ ልጅ ምናምን አይነካም። ዮኒ ማኛ የነካው ምንድነው? እህትህን እንኳን አታከብርም፣ ቤት ውስጥ ቀጠቅጠ እንዴ! በፋሚሊ ውስጥ ተገብቶ እኮ አይወራም። በወለደ ሰው በፋሚሊ በሪሌሽንሽፕ አይወራም። አንተ ሚስትህን ምን ያህል እንደምታከብራት እኮ ቤት ውስጥ ገብተን አናይም። ለልጆች ምን አይነት አባት እንደሆንክ አናቅም። የቤታችሁን ጉድ ይዛችሁ ለሰው አስተያየት ትሰጣላችሁ። ሴትነት የሚጀምረው ከሚስት ከልጅ ነው። ለሴት ድምፅ መሆን ከፈለግ ዮኒ ማኛ ስራ ነው፣ ገንዘብ ነው፣ ትሸቅላለህ። ከተሰጠ አንዱን ሳይድ ዲፌንስ አደርጋለህ፣ አንደኛውን አታረግም። እናውቀዋለን። ይሄ ያው የስራው ባህሪ ነው። በዛ አልመጣም። ያ ማለት እጠላሃለሁ አይደለም። ላረከው ነገር ትክክል አይደለም። ልትበላ ስንል እናስበላለን። ትክክል ካልሆንክ ግን ቀጥ አድርጌ ነው ሚይዘን። ማመኝ ምን ታመጣለህ? ለእኔ ምንም ታመጣልኝ የለም። ከአንተ የምጠብቀው ነገር የለም። እኔ ነኝ ሳፖርተር። እንዲያውም ከገባክ ቴንኪዩ። እኔ እና ፔድሮዬ ህዝብ ተቀምጦ ሲለምናት አይ ቲንክ እኮ ከእንትና ጋር ከጆከር ጋር እኮ እሷ ናት አደለ? ፍቅር እያመጣ ጊፍት የሚሰጣት ምናምን ጆከር ነው አደለ? ለእሷ አንድ ላይ ናቸው። እሱ ለእሷ ተቆርቁሮ በዛ ልክ ከፍቶ ቤቱን ሰው አሰባስቦ እንትን እያላት እሷ ድራማ ሰርታ ምናምን ስቶሪ ላይ እንዴት ነው ሰው ስቶሪ ላይ ሰቅላ ምናምን መግባት አልችልም ልትል የምችለው? የፈለገ ነገር ቢሆን 1000 ምናምን ያለው አካውንት ሊኖራት ይችላል፣ ከዛም በታች ማለት ነው። መታ ማስረዳት ነበረባት ለሰው ሪስፔክት። እንደገና ደግሞ እንደዚህ በአንድ ቀን የሚፈቱት ችግር ከሆነ በአንድ ቀን ተነጋግሮ መፍታት የሚችሉት ነገር ከሆነ ለምን መጀመሪያ ሚዲያ ላይ ማውጣት ለምን አስፈለገ? በውስጥ ለምን አልተነጋገሩ? መጀመሪያውን ይቅርታ መባባል የሚችሉ ከሆነ አይ ቲንክ በውስጥ መጀመሪያ መባባል ይችሉ ነበረ። በዚህ ልክ ሰውን ድራማ ውስጥ ከቶ ምናምን ነገር ውስጥ ከቶ እንትን ከማለት መጀመሪያ መናገር ነበረባቸው። ሲቀጥል ደግሞ ሌላ ሰው ማስገባት አልቻለም። ጋይ ስምጥ እያሉ ይገባል ነበረ። ጆን ዳንኤልን የሆነ ነገር ባወራ ቁጥር ማስረጃ ይለዋል። አንድ እንትና ብችልም የሌለ የማይሆን ነገር ነው። ሲቀጥል ደግሞ ጆከር ቤት አልገባም ካለች በራሷ ቤት ከፍታ ቪዲዮ አሁን በቪዲዮ ሰራለው እመጣለሁ እንዳለችው ቪዲዮ ከፍታ የራሷን ቤት ከፍታ ጠርታ እሱም ማናገር ነበረባት። ሲቀጥል ሁለቱ ፊት ለፊት መገናኘት አለባቸው። እንደገና ደግሞ በህግ መጠየቅ አለባቸው። እንዴት ነው አንድ ሴት ሌላ ሴት ብትጠቃ ሰውን ከዚህ በኋላ ማን ነው የሚያምነው? ለሚጠቁ ቤት ላሉ እህቶቻችን ማን ነው የሚደርሰው? ማን ነው የሚቆመው? ከዚህ በኋላስ ማን ነው እውነት ነው ብሎ ሊጠጋን የሚችለው? በእነሱ ባይሆኑ ድራማ ስንት እህቶቻችን ህይወታቸውን ያጣሉ። ስንት እህቶቻችን እየተበደሉ በውስጣቸው አምቀው ይችላሉ። ሁለቱም እሷም እንደዚህ የሆነ የውሸት ድራማዋን ከሆነ የሰራችው በህግ በስም ማጥፋት መጠየቅ አለባት። እሱም ደግሞ እንደዛ አድርጓት ከሆነ እሱም በህግ መጠየቅ አለበት። እንደዚህ ተደባብሶ የሚቀር አይነት ነገር አይደለም። ምክንያቱም ይሄንን ነገር ማሰብ የነበረባት ሚዲያ ላይ ከማምጣቷ በፊት ነው። አይ ቲንክ አሁን ሚዲያ ላይ አምጥተዋለች። በምንም ነገር ዝም ሊባል እንደዚህ በይቅርታ ተደባብሶ ዝም መባል ያለበት ጉዳይ አይደለም። ማንም ዝም ማለት የለበትም። ምክንያቱም ነገም እየመጣ ሌላ ሰው እንደዚህ አይነት ድራማ ነው እየሰራ የሚሄደው። አንዱ ካልተማረ ማንም ሊያቆም አይችልም። በዛ ላይ ለምንስ በእውነት እንደዚህ የሚሆኑትን ለምንስ ታስጎዳለች? ለምንስ እንደዚህ ታስደርጋለች?
ምን አይነት ስራ ነው? ከአንድ ከተማረ ሰው ከሚዲያ ሰው ትልቅ ነገር ይሰራል ተብሎ ከሚጠበቅ ሰው እንደዚህ እነሱ የሚዲያ አሉ የተባሉ ሞዴል መሆን የሚችሉ ሰዎች እንደዚህ ካረጉ እኛ ትናንሾቹ ምንድን ነው የምንማረው ከነሱ? እንዴ ሰው እኮ ሚዲያ ላይ ሲመጣ እኮ ሊያስተምር የሆነ ነገር ሊያደርግ እንጂ እንደዚህ አይነት የክፋት ዝርያ ዘርቶ የክፋት ዘር ዘርቶ ለመሄድ አይደለም። አይ ቲንክ እነሱ በአንድ ቀን ይቅርታ መባባል የሚችል ነገር ከሆነ እኮ መጀመሪያ ደውላ መጠየቅ ትችል ነበረ። ደግሞ 1,800,000 ምናምን ተከታይ ያለውን አካውንት እንዴት ነው አንድ ሰው ብቻውን ሊያዘጋ የሚችለው? ኦኬ ሽናት ለሌላ ሰው ቻንስ ልብና ቅልብ ያለው ልጅ ነው። ምናልባት እሱን እግዚአብሔር ሲለው ነገሮች እየተጋለጡለት ነው ለእኔ የሚመስለኝ። ሲቀጥል ግን ለእኔ ሁለቱም ችተር ናቸው። ኦፍኮርስ ችተር ናቸው። ባለጌ ናቸው። ኦፍኮርስ ባለጌ ናቸው። ለሰው ጥሩ እንትን አይሰጡም። ይህ እውነታ ነው። እንትና ለመጣን ነው ለሚባለው ነገር ደግሞ ሁለቱም ትልቅ ቦታ ላይ ያሉ ሰዎች ናቸው። ጃኒም ትልቅ ቦታ ያለች ልጅ ናት። ማንም ሊጥላት አይችልም። ጆን ዳንኤልም ትልቅ ቦታ ላይ ያለ ልጅ ለው ማንም በማንም ተቀናንቶ ሊጣጣል አይችልም። ውስጥ ላይ ያላቸው ራሳቸው ያልጨርሱት ታሪክ አላቸው። ያ ነገር ደግሞ ፈንቅሎ ወጣ፣ በሰዓቱ ወጣ። እሷ ስሜቷን ቀስ ብላ ለማውራት ነበረ፣ ግን ደግሞ አልቻለችም። አፈንቅሎ ወጣ ስሜቷ። እቺ ልጅ የተጎዳችበት ሪዝን ሊኖር ይችላል። ኢቨን ካያችሁ ዛሬ እንኳን ቪዲዮ ስትፖስት ግላስ አርጋ ነው የፖስተችው። ምናልባት እቺ ልጅ አይኗ አልቅሳ በጣም እንትን ብላ አንዳንዴ እንደ ሰው ብናስብ እኔ ነገርኳችሁ፣ ፈራጅ አይደለሁም፣ በማንም ሳይድም አይደለሁም። ግን እንደዛ የሆነ ነገሩን ለማሰብ ሞክሩ። ጭፍን አንሁን። ጆን ዳንኤልንም ብቻ ለመውቀስ መሮጥ የለብንም፣ ጃኒንም ለመውቀስ መሮጥ የለብንም። ከሁለታቸው ሀቅ ሊኖር ይችላል። ፕላስ ደግሞ ቤቤ ሪከርደሯ አድርጋ እንደዚህ ከኋላ ከጃኒ ፊት ለፊት የሆነ ቦርጫም ሰውዬ ሁሉ አለ ምናምን ሰው አለ ፊት ለፊቷ በመስታወቱ ካያችሁ። እች ልጅ ያን ቪዲዮ እንዴት ሰራች? አንዳንዴ እኮ በቃ በትክክል ይህ ነገር መሆን የለበትም። ሰው በተለያየ መንገድ ይዞታል። ሚዲያው ተራግቧል፣ መቀዝቀዝ አለበት። አንቺም ተረጋጊ ተብላ ምናልባት ታፍናስ ቢሆን ነው። አንዳንዴ ነገሮችን በንተን ሳይድ ብናየው እንጂ ትናንትና ጃኒ ነይ ተብላ ስላልመጣች ብቻ እዚህ ጋር መረገጥ የለባትም። ሰው ማሚ፣ አሁን አንድ ጥያቄ ልጠይቅሽ ማሜ። ዛሬ 1 ሰዓት ላይ እፈልግሻለሁ ስልሽ እኔ ስሜት ላይ ሆነሽ፣ ንዴት ላይ ሆነሽ፣ ብሶት ላይ ሆነሽ፣ ሪሌሽን አለ ብዙ ህይወትሽን የሚያሳጡ ነገሮች ተፈጥሮብሽ እኔ ስላልኩሽ ብቻ ትመጫለሽ? ማሜ አትመጭም። ለምን ኖ ልንገርሽ ስታወሪ አንቺም ሳይድ እያልሽ ነው። ገባሽ? ሳይድ ይዘሻል። ስትይዥ አልዝልሻለሁ። ስሚ፣ የጃኒ ላይክ መነጽር ለብሶ ድራማ መስራት የኔ ችግር አይደለም። እኔ መጥቼ ነፍሴን አድኝኝ ብዬሽ ጆን ዳንኤልን ገደል ውስጥ ልከተው መጥቼ ጆን ዳንኤል ገደል አልገባም ብለሽ ጃኒን እንጮላት ምትይ ከሆነ እኔ ጃኒን እንጮህ አላልኩም። ኖ ማሜ እኔ ጃኒን እንጮህ አላልኩም። ሲጀመር ነገርኩሽ። እኔ እግዚአብሔር ምስክሬ ነው ነው የምልሽ። የጃኒም ደጋፊ አይደለሁም። አሁን ሰሚኛ ለጃኒ ትክክል አይደለችም። መነጽር ለብሳ ታፍና ገለመሌ ምናምን ለምትዩ ነገር እሷ እኮ ናት። እጄን ተቆረጥኩኝ። ጆን ዳንኤል እኮ አይደለም ወሬውን ይዞት የመጣ። እሺ እጅ ስለተቆረጠው ነገር እኔ ልንገርሻ ማሜ፣ እጅ ስለተቆረጠው ነገር ጆን ዳንኤል ምንድን ነው ያለው? እና ቪዲዮ የተወሰነ ያሳየው እጇ ተተልትላ ነው ያሳየው አይደለ? እራሷ ናት የተለተለችው ብሎ ጃኒ ሂስቶሪ ላይ ያደረገችውን እጄን ተመታው ብላ ያየችውን ፒክተር አይተሸዋል አንቺ? በትክክል በጣም ልዩነት አለው። አንድ ነገር ልንገርሽ፣ እኔ አሁን ብዙ ጊዜ ማለት ነው ሊጎዳኝ መጦ ስቶኝ ከሄደው ገድሎኝ እንደሄደ ነው የምቆጥረው። ለምንድን ነው ማሚ እኮ አልሞተችም አትሊስት ህይወቷን ሴቭ አድርጋለች ብሎ የሚልሽ ሰው ነው ገዳይሽ። ልንገርሽ፣ አሁን አንቺ እሷ በመጣችበት መንገድ የዚህ የቲክታክ ህዝብ ማለት ነው የጆን ዳንኤልን ያወራችውን ነገር ቢያዝ ኑሮ እና እሷ ስዊች ብታደርገው ኑሮ ምንድን ነው የምታረጉት? ለጆን ዳንኤል ምን ታረጉ ነበር? እንደዛ ብለሽ ማሰብ አለብሽ። የእሷ ደጋፊ ስለሆንሽ ሴት ስለሆንሽ የሆነ ነገር አይደለም የምታወሪ። እኔ ማሜ እየነገርኩሽ ነው። እኔ የጃኒ ደጋፊም አይደለሁም የአዶናይ። በትክክለኛው አቅጣጫ ለማየት ሞክሩ። በቃ ከሁለቱም ሳይድ አይደለሁም። ግን ይኸውልሽ እኔ አሁን ጆን ዳንኤል በጣም የማከብረው ወንድሜ ነው ለእኔ፣ እሷም ደግሞ እህቴ ነች። እኔ ለሁለቱም ሳይድ አልይዝም።
አንድ የምነግርሽ ነገር የሚታየኝን ነገር ግን ኦፍኮርስ አንቺ አስተያየት እንደምትሰጭ ሁላ እኔም አስተያየት እሰጣለሁ ነው እንጂ እኔ አሁን በማንም ሳይድ አለም እውነት ስነግርሽ ማሜ። ግን ደግሞ አንዳንዴ በአንድ ጭፍን ነገር ይሁን አንድ እርምጃ ብቻ ማየት ሳይሆን ወይም ደግሞ ጆከር ቤት ትናንትና ስላልገባች ብቻ ልጅቱ ጥፋተኛ ነች ማለት አንችልም። እሱ ጆን ዳንኤል ምንድን ነው ያለው? ያለቀሰ ሁሉ አዶናይ እኮ በጣም የሚወዳት ቦይፍሬንዷ ነው አይደለም? ምን እያደረገ ነበር ዛሬ ጠዋት? ስለዚህ ሁለቱም ባልጌ ናቸው። መረገጥ ካለባቸው ሁለቱ ናቸው መረገጥ ያለባቸው። ምን እያደረገ ነበር አዶናይ? ዝም ብለሽ ላይክ ከበር እንድናረግ አትንገሪና። ምን እያደረገ ነበር አዶናይ ዛሬ? እኔ ታፍኜ ከሆነ ምን እያደረገ ነው ቦይፍሬንድ ዛሬ? እንዴ የሆነ ነገርን እንድንቀየስ አታድርጉን። በቃ ትክክል አይደለችም። ማመን አለብሽ ያደረገችው ነገር። በቃ ኤክስኪውዝ ለእኔ ሁለቱም ነው ትክክል ያላደረጉት። ጃኒን ብቻ ትክክል አላደረገችም አለልም። ጆርዳኔል አትሊስት ትናንትና ሰዎችን አክብሮ መጥቷል። እሷ ራሷ እኮ ነው ድምፁ ኑኝ ብላ የመጣች። ጆን ዳንኤል እኮ አይደለም ድምፁ ኑኝ ብሎ የመጣው ሚዲያ። እዛ መሀል ላይ የሚያስቀርሽ ሊኖር አይችልም። አለው